እኔና አጎቴ ሆነን በጣም ብዙ ጊዜ በመርዝ ልንገልሽ ሞክረን ነበር። ሰው እኮ ናት። ይሄን ያክል ምን አደረገችሽ? እናቴ ረፊ፣ አለበለዚያ ጥይሽ እንዴት ነው የምታስገድጂኝ? ሂጂ ከፈለግሽ። ምን ታስፈራሪኛለሽ? አሁኑን ሂጂ ከፈለግሽ። እሄዳለሁ እያልሽ እያስፈራራሽ ግፍ ስትፈጽሚ ዝም ብዬ አላይሽም። እሺ ምንም አይደለም። አሁን ያቺ አሮጊት ሳትመለስ እንዴት እንዳደረግሽው እንድትነግሪኝ እፈልጋለሁ። የምርመራ ውጤቱን እንዴት ነው የቀየርሽው? ስለዚህ ብሌንዬ ከዚህ ቤት እንድትለቂ ወስኛለሁ። ይሄን ወረቀት ለማግኘት በጣም ነው የለፋሁት፣ በጣም ነው የደከምኩት። በኃይሉ ይሄን ወረቀት ወስጄ ስሰጠው በጣም ደስ ይለዋል። ለኔም የሚገባኝን ጠርቀም ያለ ገንዘብ ይሰጠኛል። ይቺ ሞኝ ምን እያደረግሽ ነው የኔ ልጅ? አንቺ ጨካኝ! እንዴት ብትደፍሪ ነው ቤቴ ድረስ የመጣሽው? ብሌን ልጄ፣ እነሱ ናቸው እንደዚህ ያደረጉሽ? ምንድነው? ይሄ እኮ ሙቅ ነው። አንቺ አሮጊት፣ ቆይ እንዴት ብትደፍሪ ነው እዚህ ቤቴ ድረስ የመጣሽው? አንቺ ስዳደግ አንቺ ነሽ መቼም ልጄ እንደዚህ ያደረግሻት። ለነገሩ ከአንቺ ውጭ ማንም ሊያደርግ አይችልም። እኔ ምለው ምንም እንደው ማፈር የሚባል ነገር አልፈጠረብሽም እንዴ አንቺ ሴትዮ? ወይዘሮ ሰላም ምን እያልሽ ነው? አልገባኝም። ለነገሩ እንዴት ይገባሻል? ጭንቅላትሽ መች ይሰራና? ቢገባሽማ ኖሮ እንደዚህ አታረጊም ነበር። ማለት የማን ጭንቅላት ነው የማይሰራው? ደግሞ ምን አደረኩኝ? ደግሞ ሽንጧን ገትራ ስትከራከር ወይ አለማፈር። ቆይ ይህን ሁላ ነገር አድርገሽ ትንሽ እንኳን አታፍሪም እንዴ? እናቴ ምን ልታረጊ ነው የመጣሽው? ወደ ቤትሽ ሂጂ። ገባኝ። ይቺ የሰይጣን ቁራጭ በመርዝ መላሷ አሳመነችሽ አይደለ? በጣም ነው ማዝነው ወይዘሮ ሰላም። ከአንቺ ይሄን አልጠብቅም ነበር። ቆይ አንቺ ማነሽና ነው ደግሞ ከኔ የምትጠብቂው? ደግሞ ማንን የሰይጣን ቁራጭ ያልሽው? የኔ ልጅ፣ ከዚህ በላይ የመንደር ንግግርሽን ልጄ ፊት እንድትናገር አልፈልግም። እኛ የተከበርን ሰዎች ነን። እሺ እናቴ ሂጂ በቃ። አረ የተከበሩ ሰዎች እና ማን የረከሰው? እኛ። አዎ ምን ነው ማንነትሽን ትንሽ እንኳን አታውቂም እንዴ? ከኛ ጋር እኩል ለመሆን አምሮሽ ነበር? ደፋር! እንዳንቺ በውሸት ከመክበር ሺህ ጊዜ ድህነት ይሻለኛል። እናቴ ሂጂ በቃ ሂጂ ብዬሻለሁ። አሁን ሳበዛሽው። እሺ ብሌንን አክብሬ ነው እንጂ ልክ ልክሽን ነበር ምነግርሽ። ለእኔ ሁሉ ነገር ፊት ለፊቴ ንገሪኝ። እንደናንተ ሚስጥር መደበቅ ብሎ ነገር አላውቅም። የሚነገር ነገር ካለ ንገሪኝ እስኪ። እናቴ እባክሽን ሂጂ በቃ። ያም ቤት ሆኖ ነው የምትኮሪበት? ከዛም አልፎ ደግሞ ልጄን ከቤትሽ አባረርሻት። ቆይ የኔን ልጅ መመገብ አቃተኝ ብለሻል? ንገሪኝ እስኪ። ከዚያም ብሶ ደግሞ ፍርፋሪ ልትለቅሚ ነው የመጣሽው ስትይ አታፍሪም? እንኳን የኔን ልጅ አይደለም ያንቺን ልጅ አንቀባርሬ ማኖር እችላለሁ። እሺ ማን? እኔ ነኝ እንዲምለው? የዚች የውሸታም ልጅሽን ወሬ ሰምተሽ ነው እኔ እንደዚህ የምትናገሪው? ይች እኮ ወሬኛ ናት። ይኸውልሽ አንቺ ሴትዮ እረፊ ብዬሻለሁ። ከዚህ በኋላ የልጄን ስም ስታነሺ እንዳልሰማ። እንደውም ልንገርሽ፣ ይቺ ውሸታምና እልም ያለሽ ክፉ ልጅ ነች። ዝም በይ አንቺ ድሃ። ምን አልሽ? ድሃ? በጣም አመሰግናለሁ። እሺ ምን ነው አሮጊቷ፣ ድሃ አይደለሁም ልትይ ነው እንዴ? እንደውም ልንገርሽ የድሃ ድሃ ነሽ። ደግሞ ድሃ ተባልኩ ብለሽ ልታዝኝ የሚያምርሻል? መጠሪያ ስምሽ እኮ ነው። ድሃ ስትባይ ወይዬ ነው ማለት ያለብሽ። ምን ሆኜ ነው የማይባል ነገር የተናገርኩት? ምን አይነት ሰው ነኝ በፈጣሪ? እሷ ብትናገረኝ ችግር የለውም። ያንቺ ግን በጣም ገርሞኛል። እሺ ለነገሩ እሷ ስኬት ያመጣችው ነው ከአንቺ ካልወረሰች። እሺ ወይዘሮ ሰላም፣ አንቺም ለልጅሽ እንደማታንሺ እኔም ለልጅ አላንስም። እሺ ገባሽ? ነይ ወደ ቤታችን እንደኔ ልጅ። እነሱ ምንም አያስፈልጉም።
እናቴ እኔ የትም አልሄድም። ምን እያልሽ ነው? ከዚህ በላይ መዋረድ ፈልገሽ ነው? እናትሽ ሙሉ ታሪኩን አይደለም የነገረችሽ። ማለቴ ሁሉም ነገር የሆነው በአጋጣሚ አይደለም። እባክሽ ረፊቃል፣ እኔን ዳግም ጋር ተኛ ያለችኝ እቃ ለማውጣት አይደለም። እና ለምንድን ነው? ሆን ብላ እናንተን ለማጣላት ነው እንደዛ ያደረገችው። ሁሉም ነገር የሷ እቅድ ነው። አንቺ ወደዚህ እንደምትመጪ ስለምታውቅ እኔና ዳግምን አንድ ላይ እንድንተኛ ያደረገች። ሆን ብላ እናንተን ለማጣላት ነው እንደዚህ ያደረገችው። ምን? በገዛ እናቴ ከመከዳት ይሻለኛል። የልጇን ደስታ ከማትፈልግ ሴት ቤት አልሄድም። ደግሞ እውነቱን የተናገሩት ድሆች አይደለን እንዴ? ምን የተለየ ነገር አለ? ከነሱ አፍ ስለወጣ ነው። ተይ ልጄ፣ በእናትሽ እንዴት ራስሽን አርክሰሽ አትኑሪ። ተይኝ እናቴ፣ በጣም ነው ያዘንኩብሽ። በቀላሉ የሚታለፍ ነገር አይደለም ያደረግሽው። ዳግምስ በአንቺ ምክንያት ምን ያህል እንደታመመ አይተሽዋል። እባክሽ ልጄ፣ ከዚህ በላይ አትቅጪኝ። የሚገባኝን ያክል ተቀጥቻለሁ። ምንድን ነው የተቀጣሽው? አንቺ ምን ሆንሽ ነው? ቀላል ነገር እንዳደረገ ሰው በቀላሉ እንድንረሳው ነበር የፈለግሽው? እኔ ላይ ልጅሽ ላይ እኮ ነው ያ ሁላ ነገር ያደረግሽው። በአንቺ ምክንያት ዳግምን ምን ያህል እንደተናገርኩትና እንዳስከፋሁት ብታቂ ኖሮ አይኔን ለማየት አትደፍሪም ነበር። በቃ ይቅርታ አድርጊልኝ፣ አጥፍቻለሁ። ይቅርታ ባረግልሽ ደስ ይለኝ ነበር፣ ግን ደግሞ አልችልም። እንኳን ይቅርታ ላረግልሽ ቀርቶ ድጋሚ እንደ እናቴ የማይሽ ራሱ አይመስለኝም። በጣም ነው ያዘንኩብሽ፣ አስከፍተሽኛል። ድጋሚ አይኔን ለማየት መምጣትሽ ራሱ በጣም ነው የገረመኝ። እና በእኔ ንዴት እዚህ እንደ ባሪያ ለመኖር ወሰሽ? ክብርሽን እየረገጠች እንድትኖር ፈቀድሽላት? አንደኛው እኮ ያንቺ አጋር ናት። ወይስ ስትጣሉ ጊዜ ነው መጥፎነቱ የታየሽ? ልጆችሽን ለማጣላት ስትይ ግን አብረሻት እየሰራሽ ነበር። ለማንኛውም እንደፈለግሽ ብትናገረኝ የሚገባኛል። ግን አንድ ነገር ልንገርሽ፣ ዳግም አንቺ ጋር ከመጣ ጀምሮ ልክ እንዳንቺ እሱን በእናቱ ጨክኖ ሄዷል። የት እንዳለ እንኳን አላውቅም። በህይወት ይኖር አይኖር ምንም የማውቀው ነገር የለም። እሱ ልንገርሽ ብዬ ነው የመጣሁት። ከቻልሽ ወንድምሽን ፈልጊው። አመሰግናለሁ። ዳጊ ጠፋ። የት ሄዶ ይሆን? እኔም መሄጃ ጥቼ ነው እንጂ ልክ እንደሱ ልም ብዬ ብጠፋ ደስ ይለኛል። ወይኔ መጥፎ ነገር አጋጥሞት ይሆን እንዴ? ብቻ ፈጣሪ ይጠብቀው። ስሚ ብሌን፣ ቁሚ። ሰሚኛለሽ? ከሄድሽ እንዳትመለሽ። የታባሽ ገና ህይወትሽን ሲኦል ነው ማደርግብሽ። ታያለሽ። ይቅርታ ባረግልሽ ደስ ይለኝ ነበር፣ ግን ደግሞ አልችልም። እንኳን ይቅርታ ላረግልሽ ቀርቶ ድጋሚ እንደ እናቴ የማይሽ ራሱ አይመስለኝም። በጣም ነው ያዘንኩብሽ፣ አስከፍተሽኛል። ድጋሚ አይኔን ለማየት መምጣትሽ ራሱ በጣም ነው የገረመኝ። አንደኛ እኮ አንቺ አጋር ነበረች። ምን ነው ስትጣሉ ነው እንደ መጥፎነቷ የምታይሽ? ይቅርታ 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 ልጅ ዳግሚቱ ነው ያለው። ምን አጋጥሞት ይሆን? ስልኩ ደግሞ ዝግ ነው። በንዴት የሆነ ነገር አጋጥሞት እንዳይሆን። አምላኬ ሆይ እባክህን ዳጊን ጠብቀው። ዋናውን ነገር ሳይሰማ እንደዚህ ሆነ። ትክክለኛውን ነገር ቢሰማ ምን ሊሆን ነው? የገዛ እናቱ ከሚወዳት ልጅ ለማለያየት ከቃል ጋር እንደተመሳጠረች ቢነገረው በጣም ነው የሚናደድባት። መቼም ቢሆን ይቅርታ ያደርግላትም። መቼም እቺ ደግሞ የሚያደርጋትን አሳጣት እኮ።
አንቺ በቃ እዚህ ካለምንም ስራ ተገትረሽ የእናቴን ብር ትበዘብዣለሽ አይደል? ኧረ ቃልዬ እባክሽ ክፋት ትናገሪ። እኔ ስራ ስለሌለ ነው እንጂ መቆሙን ፈልጌው አይደለም። ኧረ ስራ አጣሽ? አዎ ሁሉንም ሰርቼ ጨርሻለሁ። እና ሁሉንም ነገር ስለሰራሽ ስራ አጣሽ ማለት ነው? እንዴት ነው ብሌን? እኔ ስራ ልፍጠርልሽ እንዴ? ቆይ አሁን ይሄ ዕቃ የታጠበ ነው? አጥበሽ ሞትሻል እንዴ? የታጠበ ዕቃ እኮ ነው። ቆይ አንቺ ያምሻል እንዴ? ውሃውስ ነግረሽ ያወጣሽውን ዕቃ ቆይ አጥቤያለሁ እስቲ ትንሽ እንኳን አታፍሪም እንዴ? ለነገሩ ለምደሻል። ከዚህ በኋላ ግን እዚህ ቤት ውስጥ እንደዚህ አይነት ነገር በጭራሽ አይሰራም። አሁኑኑ ደግመሽ ጠቢው። እንዴ የታጠበ ዕቃ እኮ ነው። ቃል ምን አድርጌሻለሁ? ምን አድርጌሻለሁ? ምን ታደርጊኛለሽ? እና ወይስ ስራ ስላዘዝኩሽ ነው? ትሰሚኛለሽ? ስሪ የምልሽን እንድትሰሪ እኮ ነው የተቀጠርሽው አይደል እንዴ? አይደለም። አንቺ ግን በቀል ነሽ። የአንቺን ክብር የምታገኘው እኔም በማሳነስ አይደለም። ይህ ወረኛ ከመጽሐፍ ላይ የለቃቀምሽውን ጥቅስ እኔ ላይ አይደለም እሺ የምሞክሪው። ትሰሚኛለሽ? አንቺ እዚህ ቤት ውስጥ ገረድ ብቻ ነሽ። ያልኩሽን ነገር ደግሞ የመስራት ግዴታ አለብሽ። ያለ ስራ እንድትቀመጭ አልፈልግም። ከዚህ በኋላ እንደዚህ አይነት ነገር አይሰራም። ቶሎ በይ አሁን፣ በጣም ብዙ ስራ አለብሽ። እሺ እኮ ጀምሪያ። ምንድነው እሺ ብለሽ የምታይ? ነው ጀመርኩ። አዎ ከዚህ በኋላ ይሄንን ነገር ብለምጅ ነው እሺ ይሻልሽ። በቀላሉማ እዚህ ቤት ውስጥ እየተሞላቀቁ መኖር አይቻልም። ጄኒን እንዴት ሁሉ እየተወጣችባት ነው። የሆነ ነገርማ ማድረግ አለብኝ። እቺ ምስኪን ልጅ ላይ ስትጫወትባት ዝም ብዬ ማየት አልችልም። ምን እያደረግሽ ነው የኔ ልጅ? ስሚ ብሌን። አቤት ቃል። ስራ የለም ስትይ አልነበረ? አዎ ያልሽኝን ሁሉ ሰርቻለሁ። እቃውንም ቢሆን ድጋሚ አጥቤዋለሁ። ድጋሚ አጥቤዋለሁ? የታጠበ ዕቃ ድጋሚ እያሳጠብሻት ነው? ኧረ ተይ የኔ ልጅ ግፍ ነው ተይ። ቆየ ምን ግፍ ነው የምትይው? ውሃ ውስጥ ተነክሮ በወጣ ዕቃ እንብላ እንዴ? ልጅቷ አጥባለሁ ትላለች እንጂ በደንብ እንኳን እኮ አታለቀልቀውም። ይሄ ደግሞ በሽታ ያመጣል። ደግሞ ነግሬሻለሁ፣ በእኔና በሷ ጉዳይ አትግቢ። እሺ እንደፈለግሽ ቃልዬ። በሌሎች ሰዎች ንዴት ግን ምንም የማታውቀው ልጅ ላይ አትጩይባት እሺ። በጣም ግፍ ነው። ግፍማ ሳትሰራ የምትበለው ብር ነው። ስሚ አንቺ አሁን እነዚህ ልብሶች እጣቢያቸው። ይሄን ሁሉ? አዎ አንቺ ያለሽ መቼም እኔና እናቴ ቆሻሻ ልብስ አንለብስም። አሁንስ በዛ። እሺ አጥባለሁ። ማሽን አይችልም ብዬ ነው። ታውቂያለሽ ልብስ ሲበዛ እንደሚያስቸግር። ማሽን? ይሄን ማሽን ነው የምትይው? በማሽን ቢሆንማ እኔ ራሴ አላጥበውም እንዴ? እና በምንድን ነው ቃልዬ?
በእጅሽ ነው የምታጥቢው። አሁኑኑ በእጅሽ እንድታጥቢ ነው የምፈልገው። እንዴ ይሄ ሁሉ ልብስ በእጄ ነው የማጥበው? ምን ነው አነሰ ነው? ልጨምር? እሺ አጥበዋለሁ። አሁንስ አበዛሽው። ምንም የማታውቀው ልጅ ላይ ነው እንዴትሽን የምትወጪው? ምን አሁንም እሷን ነው እንዴ እንደግፊው? እኔ ሁሌም ለእውነት እንደተደረብኩ ነው። ሰው እኮ ናት። ይሄን ያክል ምን አደረገችሽ? እናቴ ረፊ፣ አለበለዚያ ጥይሽ እንዴት ነው የምታስገድጂኝ? ሂጂ ከፈለግሽ። ምን ታስፈራሪኛለሽ? አሁኑን ሂጂ ከፈለግሽ። እሄዳለሁ እያልሽ እያስፈራራሽ ግፍ ስትፈጽሚ ዝም ብዬ አላይሽም። እሺ ሂጂ፣ አታስፈራሪኝ። መሄድ ትችያለሽ ነው? አዎ ሂጂ። ከዚህ በላይ ዝም ማለት አልችልም። እሺ ከኔ በላይ ገረድሽ ከበለጠችብሽ አሁኑኑ እሄዳለሁ። ድሮም የተቀየርሽ መስሎኝ ነበረ እንጂ በደንብ ጠንቅቄ ያውቅሻለሁ። እናቴ ማም አቤት። ቆየት ሄድሽ? በቁምሽ ተኛሽ እኮ። እቺ ደግሞ ምን ሆና ነው? ቆይ ያማታል እንዴ? ይቅር በለኝ አምላክ፣ ይቅር በለኝ። ልጄን ላለማጣት ምንም የማታውቀውን ልጅ ግፍ ሲሰራባት እያየሁ ዝም አልኩኝ። ይቅር በለኝ አምላክ፣ ይቅር በለኝ። ሰላም ልመቹ፣ ገና ምን አይተሽ? እሷ ብቻ ሳትሆን አንቺም አይቀርልሽ። ወይኔ ልጄ 2 ቀን ሙሉ እኮ አላገኘሁት። ቆይ ግን እናቴ ትጨነቃለች አይልም እንዴ? ምን አይነት ጨካኝ ነው? እባክሽ ገነት ለመረጋጋት ሞክሬ። ምን ይሄ? ቆይ ምን ይሄ ነው የምረጋጋው? ልጄ ከቤት ከወጣ ደፍን 2 ቀን ሆነው። ምን ይሄ ነው የምረጋጋው? ለፖሊስ አመልክተናል፣ እነሱ ይፈልጉታል። እኔ እናቴ ፈልጌ ያላገኘሁት እነሱ ማን ብለው ፈልገው ያገኙታል? የማይመስል ነገር ነው። ምን ሆነሽ ነው ገነት? እነሱ ቢያንስ ልምድ አላቸው። ወዲህ ወዲያ ተሯርጦ ያገኙታል። አንቺ እንደዚህ ሆነሽ ለልጅሽ ምንም አጠቅሚው። እሱማ አዎ፣ ግን ምን ላድርግ? በቃ ተረጋጊ። በጭንቀት የሚፈጠር ነገር የለም። ወድጄ ነው የምጨነቀው። ስላልቻልኩ እኮ ነው። ወዴም ቢያለኝ። ወይኔ ልጅ ገንዬ፣ ቢያንስ እስኪ አረፍ በይ። የኔ ልጅ ማረፊያ ያለበት ቦታ ላይ ይሁን አይሁን አላውቅም። እሱ ያለ ማረፊያ እዛ እየተንከራተተ፣ እኔ እንዴት ብዬ ነው እዚህ ማረፈው? አሁንስ አበዛሽው። ራሽን ስለጎዳሽ የምትፈጥረው ነገር አለ። ይልቁንስ አረፍ ብለሽ ደግ ደጉን ብታስቢ ነው የሚሻልሽ። ለእሱም ይሄ ነው የሚጠቅመው። አሁንስ አበዛሽው። ምን ሆነሽ ነው? ተቀመጪ እንዴ! ህፃን ልጅ ነው እንዴ እሱ? የት አባሽ? ለአንቺ ይሄ ነው የሚገባሽ። ያቺ የማትረባ እናትሽ ይህንን ነገር ማየት ነበረባት። አንቺ ነሽ ከኔ የምትሻው። ዳግም አንቺን ያገባል? አንቺን
ይቅርታ የኔ ልጅ፣ እንደዚህ ሆንኩብሽ። ምን ላድርግ ብለሽ ነው? ለልጄ ብዬ እኮ ነው። ቆሞ ከማየት ውጭ ምንም ማድረግ አልችልም። ይቅርታ የኔ ልጅ። ቃል ልብሱን አጥቤ ጨርሻለሁ። ሌላ የምታዥኝ ነገር አለ? ሌላ ምን ሰራልሽ መሰለሽ? በቃሽ። ከዚህ በላይ ምን ልታረጊያት ነው? አልበዛም? ለማንኛውም ብዙ ስራ ቢኖርም እኔ ግን አዛኝ ልብ ስላለኝ በጊዜ እንድተኝ ፈቅጄልሻለሁ። በቃ ገብተሽ አረፍ በይ ምስኪን። እሺ አመሰግናለሁ። ወይኔ ልጄ በገዛች ልጄን አጣሁት። ወይኔ ልጄ። ገነት እባክሽ ተረጋጊ። እራስሽን እኮ እየጎዳሽ ነው። እሺ እረጋጋለሁ። አቅቶኝ እኮ ነው። እንዴት ልቻለሁ? አይዞሽ ልጅሽ ምንም አይሆንም። ምንም አይሆንም? አዎ ዳግዬ ምንም አይሆንም። እሱ ይጠብቀዋል። እሺ አሁን ተነሽና አንቺ ወደ ቤትሽ ሂጂ። በፍጹም አላደርገውም። አንቺ እንደዚህ ሆነሽ እኔ ጥዬሽ አልሄድም። አይሆንም። ቤትሽ ብቻ ማደር የለበትም። ሰፈሩን እያውቅሽ። ምንም አይሆንም። ደግሞ እንኳን አንቺ አይበልጥም። በጣም ጥሩ። በኃይሉ አምጪልኝ ያለኝ ወረቀት ይሄ ነው። አገኘሁት። ይሄን ወረቀት ወስጄ ስሰጠው ለበኃይሉ ህይወቴን የሚቀይረው በጣም ብዙ ገንዘብ ይሰጠኛል። እንደምንም እችላለሁ፣ አያቅተኝም። ከገዛ ልጇ ላይ ተንኮል ከሰራች እናቴ ጋር መመለስ አልፈልግም። እናቴ ያላዘነችልኝን ሌላ ሰው ባያዝንልኝ ምን ይገርማል? ምንም። እዚያ ቤት ውስጥ መቼም አልመለስም። ቃልም ለጥቂት ጊዜ ብቻ ነው፣ የእናቷን ልጅ እስከሚለቃት ድረስ። ዳጊ ተመልሶ ይሆን እንዴ? እስኪ ልደውልለት። ስልኩ ዝግ ነው። የት ሆኖ ይሆን? እናቴ እንደውዬ ልጠይቃት እንዴ? አይ እሷን ድምፅ መስማት አልፈልግም። ግን ደግሞ ስለ ዳግም ማወቅ አለብኝ። ሌላ ነገር አልጠይቃት። ዳግም የት እንዳለ ብቻ ነው የምጠይቃት። ሄሎ እናቴ፣ ዳግም አልመጣም? አልመጣም። ይኸው ዛሬ ሁለተኛ ቀኑ ነው። አውቆ የተኛ ቢቀሰቅሱት አይሰማም አይደል የሚባለው? ይኸው እሱም አውቆ ተደብቆ የት ብዬ ላገኘው? በቃ አታልቅሽ፣ እሱ ምንም አይሆንም። ለምን አላለቅስም? ልጄ እኮ ነው። ሳላገኘው 2 ቀን ሞላኝ። ቢጨንቀኝ ለፖሊስ አመለከትኩ። ጥሩ ነገር ነው ያደረግሽው። ነገ መጣና አብረን እንፈልገዋለን። እውነት የኔ ልጅ ልትመጪ ነው? ይቅርታ አደረግሽልኝ ብሌንዬ። እንዲህ መሆን ነው በዳግም ብቻ ይመስልሻል? አይደለም፣ አንቺን በማጣቴ እኮ ነው። ለእናትሽ አዘንሽላት? እናቴ ዳግምን ለመፈለግ ብቻ ነው የምመጣው፣ ሌላ ነገር የለም። ደህና ደሪ። እሺ፣ አሁንም አኩርፈሽኛል ማለት ነው? ይገባኛል። ወንዱ ልጄ የገባበትን አላውቅም። አንዷ ልጄ ደግሞ እያለች የለችም። ደህና ደሪ እናቴ። እሺ በቃ ደህና ደሪ። ምን አይነት እድል ቢስ ነኝ እኔ! ሁለቱም ልጆችን በገዛ እጄ ያጣኋቸው። አንዱ በንዴት የራስሽ ጉዳይ ብሎ ጥሎኝ ሄደ። አንደኛዋ ደግሞ ጭራሽ ቤት ልትመጣ ፈቃደኛ አይደለች። ወይኔ ይበለኝ። አይዞሽ በቃ ሁሉም ነገር ይስተካከላል።
እዚህ ልንቀጥቀጥልሽ የኔ ልጅ። በጣም ይቅርታ። ለልጄ ስል ነው እንዲህ መሆነው። ድጋሚ እሷን እንዳላጣት በራሴ ጥፋት አንቺ እንድትቀጭ ያደረግኩ አይደል? ይቅርታ የኔ ልጅ፣ የኔ ቆንጆ፣ በጣም ይቅርታ አድርግልኝ። እትዬ አልተኛሽም እንዴ? አዎ አልተኛውም። አመሰግናለሁ። ተይ ብለኝ፣ በቃላቶችሽ አትኩጂኝ እባክሽ። ከልቤ እኮ ነው እትዬ፣ በጣም ነው የማመሰግነው። በራሴ በጣም ነው ያፈርኩት። ዓይንሽ እንደ ፍሬ ማየት እንኳን አልቻልኩም። አንቺ ምን አደረግሽን ነው? ከዚህ በላይ ምን ላድርግሽ? እትዬ አንቺ ምንም አላደረግሽም። ቃል ንዴቷ እስኪበርድላት ድረስ ነው። ብሌን፣ ከዚህ በላይ ልጄ ስትጎዳሽ ማየት አልችልም። በዚህ ሰዓት ደግሞ አቁሜ ማለት አልችልም። እሷም ሆን ብላ በባለፈው ነገር እየተበቀለችኝ ነው። ገብቶኛል፣ በደንብ እረዳሻለሁ። እኔ ብቀጣ ባደረግኩት ነገር ነው። በዛ ላይ ልጄ ናት፣ ምንም ብታረግ እችላታለሁ። አንቺ ግን ካላጢያትሽ መቀጣት የለብሽም። ስለዚህ ብሌንዬ ከዚህ ቤት እንድትለቂ ወስኛለሁ። አዎ ብሌን፣ በዚህ ሰዓት ይሄ ቤት ላንቺ አይሆንሽም። ስለዚህ ወደ እናትሽ መመለስ አለብሽ። እትዬ ያልሽውን እረዳለሁ። ለእኔ ብለሽ እንደሆነ አውቃለሁ። ግን ደግሞ ወደ እናቴ ቤት ከመመለስ ቃል ብታሰቃየኝ ይሻለኛል። እሷን እችላታለሁ። አልገባሽም እንዴ ብሌንዬ? እኔ እኮ ለአንቺ ብቻ አስቤ አይደለም። አንቺ ቃል የምታረግሽን ነገር መታገስ ትቺ ይሆናል። እኔ ግን አንቺ ስታሰቃይሽ እያየሁ ዝም ማለት አልችልም። ስለዚህ ነገውን ወደ እናትሽ ቤት ተመለሽ። እትዬ እባክሽን፣ እባክሽን እትዬ። ብሌን፣ ለእኔ አታስቢም እንዴ? ከዚህ በላይ ራሴን እንድጠላ አታድርጊኝ። ስለዚህ አንቺ ሲያሰቃዩሽ ማየት በጭራሽ አልችልም። አንቺ ላይ ግፍ ሲሰራ ማየት አልችልም። በቃ አልችልም። እንዴ እትዬ፣ የኔ ልጅ ተኝተሻል እንዴ? ቃልዬ፣ ቃል ተኝታለች ማለት ነው። ተመስገን። ትላንትና ሶፋ ላይ ጥሩ እንቅልፍ አልተኛችም ነበር። ለዛ ነው በጊዜ እንቅልፍ የወሰዳት። እኔማ ዛሬም ሶፋ ላይ ካልተኛው ብላ ታስቸግረኛለች ብዬ ፈርቼ ነበር። ተመስገን። ጀግና ከሆንሽ ቃል፣ በቃ ሁሉንም ማሳመንሻቸው። ሰላም እንግዲህ ልጇ መሆንሽን አምና ተቀበላለች። ለነገሩ እንዴት አትቀበልም? የምርመራ ናሙናውን ደግሞ እንዴት አድርገሽ እንደቀየርሽው በምንም ታምር ልታውቅ አትችልም። ለነገሩ ማወቅ አይደለም ማን ሊገምተው ይችላል? አንቺ ውሻ፣ ቆይ እንዴት ደፈርሽኝ? እንዴት? ስለምትል ነገር ምንም አላውቅም። ኧረ እባክሽ አታውቂም? በግድ ታውቂ ነው። እሺ ወረግሽ ቃል ምን ያደረግሽ ነው? ልቀቂኝ። የዛኔ ከብሌን ጋር የተጣላው ሰዓት በደመ ነፍስ ፀጉሯን እየነቃቀልኩ ነበረ። በጣም ተናድጄ ስለነበር ምን እያደረግኩ እንደነበረ እንኳን አላውቅም። ከዛ ግን እንኳንም ማናኳት፣ እንኳንም ተጣሏት። ምክንያቱም ደግሞ ለካ ፀጉር ነው ለናሙናው የሚፈለገው። ስለዚህ ይህን የብሌን ፀጉር በራሴ ፀጉር ፋንታ ቀይሬ ለናሙናው ብሰጠው ልጅነቴ የተረጋገጠው ማለት ነው አይደለ? ከሷ ጋር በመጣላቴ ምክንያት የብሌንን ፀጉር በቀላሉ አገኘው። ፀጉሯ ደግሞ ለናሙናው በጣም አስፈላጊ ነገር ነው። በሌ ፀጉር ፋንታ የእሷን ፀጉር ብቀይረው በቀላሉ ውጤቱን ማለፍ እችላለሁ ብዬ አሰብኩ።
ያሰብኩትን ነገር ሁሉ አደረግኩ። በጣም አስጨናቂ ነገር ነበር። ደግሞ በጣም ፈርቼ ነበረ። ነገር ግን እንዴትም ብዬ አደረግኩት። ምክንያቱም እኔ ቃል ነኝ። የምፈልገውን ነገር ከማድረግ ማንም ሊያስቆምኝ አይችልም። ማንም። ቃል እኮ ነኝ፣ የእናቴ ልጅ። ተኛሽ? ተመስገን። እኔማ እንደዛ ስታስቸግርኝ አዳሩን ሙሉ ቁጭ ብለሽ የምታድሪ ነበር የመሰለኝ። አንቺ ግን ከልተው ብለሽ ተኛሽ። ተመስገን። ለነገሩ እንደዛ ልብሽ ውልቅ እስኪል ድረስ አልቅሰሽ እንዴት አተኝም? እኔ ለልጅሽ አዝኜ ይመስልሻል እዚህ ቤት የቆየሁት? ደፋር! ያንቺ ልጅ ሲፈልግ ለምን 4 እግሩን አይበላም? እኔ እዚህ ቤት የመጣሁት በኃይሉ የላከኝን ዶክሜንት ልወስድ ነው። ይህን ወረቀት ለማግኘት በጣም ነው የለፋሁት፣ በጣም ነው የደከምኩት። በኃይሉ ይህን ወረቀት ወስጄ ስሰጠው በጣም ደስ ይለዋል። ለእኔም የሚገባኝን ጠርቀም ያለ ገንዘብ ይሰጠኛል። ይቺ ሞኝ ቆይ፣ ምንም ወረቀቱን የታደርገው ነው? ባዶ ቀፎ ብቻ። ለባዶ ቀፎ ነው እንቅልፌን ያጣሁት። ምን አይነት ማረባ ሰው ነኝ? ይቺ ሞኝ እኔን ታታልለኛለች። በኃይሉ የእህቴ ልጅ አረፍ በይ። ያልጨረስኩት ለካ አንድ ትልቅ ችግር ይቀረኛል። እንዴ ምነው ፈራሽ እንጂ? እኔ እኮ አጎትሽ እኮ ነኝ። ቁጭ በይ እንጂ። ቆይ ምንድን ነው ያደረግሽው? እኔ ምን አደረግኩ? ምንም አላደረግኩም። እሺ ይሁን፣ ምንም አይደለም። አሁን ያቺ አሮጊት ሳትመለስ እንዴት እንዳደረግሽው እንድትነግሪኝ እፈልጋለሁ። እኔ ምን አደረግኩኝ? አልገባኝም ስለምን እንደምታወራ። ቃል አትቀልጂ። ምን እየጠየኩሽ እንደሆነ በደንብ ገብቶሻል። የምርመራ ውጤቱን እንዴት ነው የቀየርሽው? እሱ ነው እንዴ? እኔ ራሱ ብታይ በጣም ገርሞኛል። እስካሁን ድረስ አላመንኩም። ማለት አልገባኝም። ምን እያልሽ ነው? ያው ትንሽ ለማመን እንደሚከብድ አውቃለሁ፣ ግን ደግሞ እውነታው ይሄ ነው። አየህ በኃይሉ፣ ህይወት በአጋጣሚዎች የተሞላች ነች። ምንድን ነው የምትዘባርቂው? በደንብ ንገሪኝ። ዶክተሩን አማለሽ ነው አይደል? ኧረ እኔ ምንም አላማለልኩትም።
ያው የምርመራ ውጤት ሲመጣ ይታወቅብኛል ብዬ በጣም ፈርቼ ነበረ። ይህን ሁላ ጊዜ ሰላም ትክክለኛ እናቴ እንደነበረች እኔ መቼ አውቄ። ሰላም ለካ እውነተኛ እናቴ ናት። በጣም ነው የተገረምኩት። በጣም በጣም ይገርማል። ምን? በጣም ይገርማል። ቆይ ምን ያስቃል? የምርመራ ውጤቱን በአይነህ አይተኸዋል አይደል እንዴ? ያ ማለት ደግሞ እኔ ሰላም ልጅ ነኝ። አሁን ለመቀበል ይከብዳል፣ ግን ደግሞ ሰላም እውነተኛ እናቴ ናት። ግን ልንገርህ ባይሉ እውነተኛ እናቴ ስለሆነች አዝኝላት እቅዳችንን ምተው ከመሰለህ በጣም ተሳስተሃል። እንደውም እናቴ መሆኗን ሳውቅ ገድያት ሀብታም መውረስ ነው የምፈልገው። ዶክተር ማታለሽዋል አይደል? እኔ መጨረሻ አላታለልኩት። ተነሳሽ እንዴ እኔ ልጅ? አሁን እናቴ። በኃይሉ። አቤት እቴ። አንተን ልክ እንደ ቃል በድያለሁ፣ ይቅር በለኝ እባክህ። የሰው ወሬ ሰምቼ በጣም በድያለሁ፣ ይቅር በለኝ እባክህ። ችግር የለውም እቴ፣ እኔ አልተቀየምሽም። እሺ ወንድሜ፣ አንተ እንደማትቀየመኝ ያውቃለሁ። ልጄ ግን እስካሁን ተቀይማኛለች። አስታርቀን እስኪ። እንዴ እኔ ልጅ እናትሽ ላይ ማቂም አትያዥ፣ ይቅርታ አድርግላት እንጂ። እሺ አጎቴ፣ ይቅርታ አድርግላታለሁ። ግን እሷም ይቅርታ ልታደርግልን ይገባል። ማለት እናንተ ምን አጠፋችሁ? እንደውም ለእኔ ነው ይቅርታ ማድረግ ያለባችሁ። እናቴ በጣም ትልቅ ጥፋት ነው ያጠፋ ነው። በእርግጥ እኔ ብቻ አይደለሁም አጎቴም ጭምር ነው ያጠፋው። እና እባክሽ ለሁለታችንም ይቅርታ አድርጊልኝ። አይ የኔ ልጅ ቀለኛ ከሆንሽ ይቅርሽ ነው አይደል? ቀልድ አይደለም በኃይሉ፣ የምሬን ነው። እናቴ ይቅርታ አድርጊልን። ለምኑ ቃል? እኔና አጎቴ ሆነን በጣም ብዙ ጊዜ በመርዝ ልንገልሽ ሞክረን ነበረ። ምን እያልሽ ነው? ስለምንድን ነው የምታወሪው?